አለይኩም ያው እንደለመደው ዛሬም ረጅም ብለናል። እንዴት ናችሁ ቤተሰቦቼ? ሰላም ናችሁ? አንድ አይነት መንገድ ነው ሁልጊዜ የምንሄደው። በቅርቤ ያው ማገኘው ስለሆነ ይሄን አካባቢ ስለሆነ ነው። ሌላው ራቅ ይለኛል። እናማ ወገኖቼ ዛሬ ጠፍቼ ወክ እያደረኩ ነው። ከቤት ጠፍቼ ነው እንጂ በፍቃድ አይደለም። ደበረኝ። አንዳንዴ ጠፋ ማለት ጥሩ ነው። አሁን መንገድ ላይ ሰዎች አሉ፣ መኪናዎች አሉ። ነገር ነው እነሱ ቪዲዮ ማደርግ እንዳይመስላቸው ነው፣ ክስ እንዳያቀርቡብኝ ለተጠንቀቀ። አሁን ምን ልገዛ እየሄድኩ መሰላችሁ? እኔ ምሽት ይጠፋኛል። ፀጉሬን ካበጠርኩኝ ሳምንት ያልፈኛል። ታጠበዋለሁ፣ አስይዘዋለሁ። አሁን ድሬድ ሆኗል ማለት ነው። እና ማበጠሪያ ሁሌ ነው የሚጠፋኝ። ነገሩንም አላውቅ። አይጥ እየወሰደች ይሆን እና ማበጠሪያ ፍለጋ እየሄድኩ ነው፣ ማበጠሪያ ለመግዛት። የምር 3 ማበጠሪያ ነበረኝ። ከ3ቱ አንዱን እኔ መፈለግ አልችል ይሆን፣ መፈለግ አስጠልቶኝ ይሆን፣ ማበጠሪያው ራሱ ተመካክሮ ተያይዘው እረፍት ሄደው ይሆን፣ ሰልችተው አልገባኝም። እና ያው ማበጠሪያ ልገዛ እየሄድኩ ነው። እና ጠፍቼ ነው መሄድ ያዝኩት። ያለ ፍቃድ ነው መውጣት ያዝኩት። ሳልፈለግ ሳልጠራ ቶሎ እመለሳለሁ ብዬ ተስፋ አደርጋለሁ። በር ክፍት አድርጌ ነው የወጣሁት። ጎበዘኛ ብዙ ጊዜ እንደዚህ ያደርጋለሁ። ያለ ፍቃድ ወጣና ምንም ነገር ለማንም ሳልናገር በሯን ጠጋ አድርጌ ማንም የት ሄደሽ ነው ስንጠራሽ ሲሉ አልሰማሁም ነበር፣ ፎቅ ሄጄ ነው እላለሁ። መውጣቴን እቃ መግዛቴን አያውቁም። ለምን ሌላ ጊዜ ሳስፈቅድ አንቺ ሁሌ እየወጣሽ ነው፣ አንቺ እንደዚህ የሚባል ወሬ የለም። በቃ አንቺ ወዴት ነው ብቅ ብቅ የምትይው? እኔ ግን የትም ብቅ ብቅ እኮ ጨዋ ነኝ። ብቻ አንዳንድ ጊዜ ብቻ እብድ ነኝ። መረር ካለኝ ትቼ ጥፍት ነው የምለው። ጠዋትም ቢሆን ወጣ ብዬ አየር ተቀብዬ 1 ሰዓት 2 ሰዓት ስመለስ አንቺ ልጅ ምን ወጦሽ ነው? የት ገብተሽ ነው ጠፋሽው? የት ሄደሽ ነው በዚህ ሰዓት ይወጣል? ኧረ ተይ ተናገሪ፣ ስትወጪ ቢያንስ ተናገሪ። እዚህ ቦታ ወጣሁ በይ። ደግሞ እኮ ስልክ አትይዝም፣ ምን አትይዝም። አንቺ ግን ጤነኛ ነሽ? አዎ ጤነኛ ነኝ። እኔ ሲመረኝ ማን ያውቅልኛ ያቸዋለሁ። በቃ አፋቸውን አዘጋቸዋለሁ። ምንም ሰው አሁን እንዲከፍትብኝ አልፈቅድላቸው። ሻኤኩም ራስ ማስከበር ይልባል እና የሆኑ እዚህ የሆኑ 3 ወንዶች ተቀምጠዋል መንገዴ ላይ። ሲያዩኝ አደናቅፈው ሊወድቅ ነበር። ቪዲዮ ማዋራ መስሏቸው ፈጠጥ እያሉ ነበር። እኔ ደግሞ እነሱ ፈጠጥ ሲያደርጉ ይሄን ፈጣጣይን የዘቅ አረጋለሁ። ምን ላድርግ በቃ ሴትነቱ ወጉ ይደርሰኝ እና እስኪ እየደረስኩ ነው። እስኪ ልጠይቅና እነግራችኋለሁ።
في مشط عندك؟ مشط حق شعر. اشوف. አይስክሬም ልብላ። ጉሮሮዬን ያመኛል። ይሄ እኮ በቃ ቀዝቃዛ ነገር ውሃ ራሱ መጠጣት አልችልም። ጉሮሮዬን ካመመኝ አንድ ሳምንት ጫማዬ اشوف المشط. لا مو زي كذا. قيرو ايش هذا يا ويلي ويلا. ما في غير ثاني؟ لا تبغين نوع ثاني. هذا يطلع الشعر. ما غلع هذا يخبي شعر. والله هذا كم طيب؟ ريال واحد. الثاني؟ كلها ريال. هذا الثاني تحت ريالين. وهذا أبغى طيب هذاك وهذا. إيش سوي طيب؟ بالقصب أشتري إنه ما أبغى زي كذا. طلع لي ثاني. أبغى يكون لونه نفس الشيء. شوف بينك. لا ما أبغى. هذه بينك هذه بينك. وردي. أيوة الوردي. أيوة إحنا بنات نحب الوردي. متى يا أخوي؟ كم الحين يجيب شوية 10 دقائق ويجي ربع ساعة. بالقصد أشتري أنا ما أبغى هذا. عطني بلاش. بلاش؟ أيوة عشان ما أبغى أشتري. بلاش ب5 ريال بس. 5 ريال؟ أنا وردي أيوة. غالي. لا والله الثاني. الحمد لله وبركاته. بس حط لي في الكيس إنه هذول أنا اشتريتهم 100,000. خلاص 100,000. أيوة. أبغى إيش أبغى لوع. أيوة. ومنت نعناع. لا منت اللي تحت هذا. أيوة. واحد. شكرا. እናማ ውዶቼ ገዛዝቼ መጣ። በ3 ሪያል 2 ምሽጥ ገዛሁ። አሁን አንዱ ሚዶ ነው ማለት ነው። አላሳያችሁ እና 3 ሪያል እንዳትንቁት በኢትዮጵያ ስንት እንደሆነ እና አትቀልዱ። አሁን ይሄ ውድ ነው። ይሄን ገዛሁኝ በሪያሌን። ይሄን ገዛሁ ደግሞ ያው ፀጉሬን ካበጠረው ነው እንግዲህ በሚዶ ካልተበጠረ በምን ይበጠራል? በሉት እና እስኪ ፀጉሩን ያበጥራል አያበጥርም የሚለውን ሌላ ጊዜ ደግሞ ነግራችኋለሁ። ፀጉሩን ገብቼ ሳበጥረው ዛሬ እንኳን የሚበጠር አይመስለኝም። ሁኔታው ድሬድ ነው እና ያው ትንሽ ቁጭ ብል ደስ ይለኝ ነበረ። ደግሞ አሁን ይደውሉብኛል ወይም ደግሞ አለመኖሬ ከታወቀ ይሄ ደግሞ ሌላ ችግር ነው። ያለ ፍቃድ ስለወጣሁ ማለት ነው። እኔ እኮ ጀግኒት ነኝ የምር ሳላስፈቅድ እኮ ነው የወጣሁት ከስራ ቦታ። የአባቴ ቤት ይመስለኛል። ስቆይ እኮ እንዲህ ነው የሚያደርገኝ ነገሩ እኮ አባቴ ነው 11 ዓመት ማለት የአባት ቤት ማለት ነው። አላገባም፣ አልወጣም፣ አልቀይርም ብዬ ኑሬያለሁ። የምር አንዳንዴ ስንጨቃጨቅ ማለት ነው ሰራተኛ ይመረሳና ቤተሰቦች ይመስለኛል እነሱ ጋር ስጨቃጨቅ ረጅም ሰዓት ሰው ሲኖር ቤቴ ይመስለኛል። የእነሱ ቤቴ ይመስለኛል ማለት ነው። አንዳንዴ ሰው ቤት መኖሬን እረሳዋለሁ እንደፈለኩ ሲሆን ማለት ነው። ደሞዝ ሲሰጠኝና ትዕዛዝ ሲበዛብኝ ብቻ ነው ሰራተኝነት ትዝ የሚለኝ። አላህ አንዷ ልጅ ጋማ ስንጨቃጨቅ
ስንጨቃጨቅ ኧረ በምንድን ጉራንጉር ውስጥ ገባሁላችሁ። እናማ ያው አሁን ደግሞ መንገድ ቀየርኩኝ። አሰለቸሽኝ። ሁልጊዜችን ሀዲቃ ነው የምትቀርጪው። ምን ጉድ ናት እቺ ልጅ? መሄጃ የላትም እንዴ? ረፍታ አትወጣም እንዴ? እንዳትሉኝ ማለት ነው። እናማ ስላያችሁልኝ መቻያችሁ አመሰግናለሁ። እና ዛሬ በጣም ደስ ብሎኝ 10 ደቂቃ ስልኬ ስለቀረጸ መጨረሻ ላይ እቺ ውብ ደፋር ልጅ ጀግኒት ብያታለሁ ብቻ